የትግራይ መንግስት ወቅታዊ የአቋም መግለጫ የፋሽስት አብይ አህመድ ቡድን እድሜ ለማሳጠር ባለድርሻ አካላት የሚተባበሩበት ወሳኝ ወቅት አሁን ነው። ሀገርና ህዝብን ወደ ገደል እየከተታት ያለው የጥፋት ኃይል የፋሽስት አብይ አህመድ ቡድን ለመዋጋት ከኦሮሞ ነጻነት ሰራዊት ጋር ለመታገል ስምምነቶች ተደርገዋል። የስምምነቱ ዝርዝር በቀጣይ የሚገለጽ ሆኖ የሁለቱም ወገኖች አጠቃላይ ስምምነት ዋነኛ ዓላማና ግብ ሀገሪቱና መላ ህዝቧም እሳት ውስጥ የማገዳትን የፋሽስት አብይ አህመድ ቡድን ከነጭፍራዎቹና አፋኝ የአፈናና የጥፋት መዋቅሮቹ ዶግ አመድ በማድረግ ቀጣይ የሀገሪቱ ጉዞ የተቃና ለማድረግ ከሌሎቹ የሚመለከታቸው ባለድርሻ አካላት ጋራም በጋራ ለመስራት ሲሆን ከዚህ የዘለለ በየትኛውም የሀገሪቱ አቅጣጫ ላይ ህዝብን ያነጣጠረ አይደለም፣ ፈጽሞም ሊሆን አይችልም። ስለሆነም ሀገሪቷና ህዝቧ ብተና አፋፍ ላይ ያደረሰውን የፋሽስት አብይ አህመድ ቡድን እኩይ ተግባር ለመግታት የትግራይ መንግስትና የኦሮሞ ነጻነት ሰራዊት የደረሱት አጠቃላይ ስምምነት በመደገፍ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጸረ ፋሽስት ቡድን ትግላቸውን የሚያቀጣጥሉበትና ይብቃ የሚሉበት ወሳኝ ወቅት አሁን መሆኑን በውል ተገንዝበው ተቃውሟቸውንና ድምጻቸውን በይፋ ሊያሰሙ ይገባል። የኢትዮጵያ ህዝብ ብቻ ሳይሆን ለሌሎች የፖለቲካ ፓርቲዎችና የሲቪክ ማህበራትም ክንዳቸው አጣምረው የፋሽስት አብይ አህመድ ቡድን በመቃወም የድርሻቸው ሊወጡ ይገባል። ከአምባገነኑ የኢሳያስ አፈወርቂ መንግስትና ከተስፋፊው የአማራ ክልል አመራር የጥፋት ግንባር ፈጥሮ የትግራይ ህዝብን ከምድረ ገጽ ለማጥፋት ባለፉት 9 ወራት ለመናገር ቀርቶ ለመስማት የሚከብድ በአይነቱና በመጠኑ ስፍር ቁጥር የሌለው አረመኔያዊ ግፍ የፈጸመውና በመፈጸም ላይ ያለው በ10 ሺዎች የሚቆጠሩ የፋሽስት አብይ አህመድ ቅጥረኛ ታጣቂ ኃይል ካለፈ ሐምሌ ወር 2013 ዓመተ ምህረት መጀመሪያ ሳምንት ጀምሮ እስከ አሁን ድረስ በዘመቻ የትግራይ እናቶችና በዘመቻ ፀሐይ ጮራም በትግራይ ሰራዊት አይቀጡ ቅጣት ተቀጥቷል። በቀጣይም ሙሉ በሙሉ ተደምስሶ ግብአተ ቀብሩ እንደሚፈጸም አያጠራጥርም። የትግራይ ሰራዊት በዘመቻ የትግራይ እናቶችና ዘመቻ ፀሐይ ጮራም ከፋሽስት አብይ አህመድ ታጣቂ ኃይል ጋር ውጊያ ባካሄደባቸው የአፋርና የአማራ ክልል ቦታዎች የሚኖረው ህዝብ ለትግራይ ሰራዊት ያደረገው ሁለገብ ድጋፍ የትግራይ መንግስት ያለውን አክብሮት በዚህ አጋጣሚ ይገልጻል። በሁለቱም ክልሎች የሚኖረው የአፋርና የአማራ ህዝብ ለሰራዊታችን ያደረገው ድጋፍ የህዝቡ ፍላጎት ጦርነት ሳይሆን ሰላም፣ ዲሞክራሲና ልማት መሆኑን በግልጽ አሳይቷል። ባጭሩ የአማራም ሆነ የአፋር ህዝብ በፋሽስት አብይ አህመድ እኩይ የጥፋት ሴራ የተማረረና ጠላቱ የትግራይ ህዝብ ሳይሆን የፋሽስት አብይ አህመድ ቡድን መሆኑ በተግባር አስመስክሯል። በመሆኑ የጦርነት ወላፈን የማይነካቸው ጥጋቸው ይዘው የደሃ ልጅ የእሳት ራት ያደረጉት ትምክህተኛ የፖለቲካ ልሂቃን ከህዝቡ መማር ከቻሉም ትምህርት ወስደው የጥፋት እጃቸው ከአሁኑ ሊሰበስቡ ይገባል። ካልሆነም የማታ ማታ ከተጠያቂነት እንደማያመልጡም ወዳጅም ጠላትም ሊያውቀው ይገባል። በአጠቃላይ የፋሽስት አብይ አህመድ ቡድን ሞት አፋፍ ላይ ደርሶም የኢትዮጵያ ህዝብ ለሌላ የሞት ድግስ የክተት ጥሪ አውጇል። ነጋ ጠባም በትግራይ ህዝብ ላይ ዘረኛና ሐሰተኛ የበሬ ወለደ ፕሮፓጋንዳ ሲነዛ ከርሟል። አሁንም ቀጥሎበታል። ሆኖም በጦር አውድማ ሆነ በፖለቲካና በዲፕሎማሲያዊ ትግሉ ሽንፈትና ውርደት ሀፍረት ከመከናነብ ሌላም ያተረፈው ትርፍ የለም። በአጭሩ የፋሽስት አብይ አህመድ ቡድን ከትምክህተኛ ልሂቃን ጋር እጅና ጓንት ሆኖ በስመ የሀገር አንድነት እያካሄደው ያለው የእልቂት ፕሮፓጋንዳም እርቃኑ የወጣ የከሰረ ማደናገሪያ መሆኑ የአፋርና የአማራ ህዝቦች በአሁኑ ወቅት ለትግራይ ሰራዊት ያደረጉት ያለው ሁለገብ ድጋፍ በጋህድ ታይቷል። ይህም ሁለቱ ህዝቦች ጠላታቸውና ወዳጃቸው ማን መሆኑ ለፋሽስት አብይ አህመድ ቡድንና ትምክህተኛ ልሂቃን በተግባር አሳይተዋል። በመሆኑ
በአሁኑ ወቅት የትግራይ ሰራዊት በገባባቸው አካባቢዎች የፋሽስት አብይ አህመድ አፈሙዝ ወደ አፋር ህዝብ አዝሮም ንጹሃን ዜጎች በጅምላ በመጨፍጨፍ ላይ ይገኛል። ቀጣዩ ተረኛም የአማራ ህዝብ በመጨረሻም መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንደሚሆኑ አያጠራጥርም። ለምን ቢባል ፋሽስት አብይ አህመድ በማጭበርበር የንግስና ወንበሩ ከተቆጣጠረበት ማግስት ጀምሮ በሶማሌ፣ በሲዳማም፣ በወላይታም፣ በቤንሻንጉል ጉሙዝ፣ በኦሮሞና ትግራይ ብሔር ህዝቦች ወዘተም ያደረሰው ጭፍጨፋና እልቂት የአረመኔያዊ ባህሪው መገለጫ በመሆኑ ነው። ነገር ግን የፋሽስት አብይ አህመድ ቡድን በአፋር ህዝብ ላይ ያደረሰው የጅምላ ጭፍጨፋም የትግራይ ሰራዊት እንዳደረሰ በማስመሰል የተለመደው ሐሰተኛ የበሬ ወለደ ፕሮፓጋንዳው በመርጨት ላይ ይገኛል። ሐቁ ግን የትግራይ ሰራዊት ህዝብ የሚያከብር የህዝብ ንብረትና መሰረተ ልማት የማያወድም ህዝባዊ ዓላማ ያነገበም በዲሲፕሊን የታነጸ ስለመሆኑ የአፋርና የአማራ ህዝቦች ሐቀኛ ምስክርነት ሊሰጥበት የሚችል በመሬት ላይ ያለ እውነት ነው። አሁንም ደጋግመን መግለጽ የምንፈልገው ጉዳይ ቢኖር የትግራይ ህዝብም ሆነ የትግራይ ሰራዊት ጸቡና ትግሉ ደመኛ ጠላቶቹ ከሆኑት ሁለቱም ወራሪ ኃይሎች ነው። አልሞ የሚተኩሰውም የጠላት ሰራዊት ከሆነ የጥፋት መሳሪያዎች አጥንቶና ለይቶ እንጂ በማንኛውም ህዝብ ንብረት፣ ሀብት፣ ቅርስና እሴት ላይ አይደለም። ከቶንም ሊሆን አይችልም። ሆኖም የፋሽስት አብይ ቡድን በቀጣይ ራሱ በህዝብ ላይ የሚያደርሰውን ጉዳት የትግራይ ሰራዊት አድርሶታል ብሎ በማላከክ ህዝቡን ለማነሳሳት ስለሚጥር ይህ እኩይ ተግባር ህዝቡ በተለያየ አገባብ በአንክሮ ሊከታተለውና ራሱም ሊከላከል ይገባል። ከዚህ በተጨማሪ የጥፋት ኃይሎችና ጭፍራዎቻቸው ያሉበትን የተደበቁበትን አካባቢዎችም ለትግራይ ሰራዊት ሊጠቁም ይገባል። በመጨረሻም በሁሉም የጦር አውድማዎች ሽንፈት የተከናነበውና በመከናነብ ላይ ያለው የፋሽስት አብይ አህመድ ቡድን የትግራይ ሰራዊት በንጹሃን ወገኖች ላይ ጉዳት አድርሷል በማለት እየረጨ ያለው ሐሰተኛ የቅጥፈት ወሬም በዓለም አቀፍ ገለልተኛ አካል እንዲጣራም የትግራይ መንግስት ፍቃደኛ መሆኑንና ለመተባበርም ዝግጁ መሆኑን ለወዳጅም ለጠላትም ይገልጻል። የፋሽስት አብይ አህመድ ቡድን እድሜ ለማሳጠር ባለድርሻ አካላት የሚተባበሩበት ወሳኝ ወቅት አሁን ነው። ህልውናችንና ደህንነታችን በፈረጠመው ክንዳችን። የትግራይ መንግስት ነሐሴ 6 2013 ዓ.ም ትግራይ